አካላትን በማስተባበር ተፈጥሮን ወደ ነበረበት ለመመለስ በርካታ ጥረቶች ሲከናወኑ ቆይቷል። ዛሬ በይፋ የምናስጀምረው የ2018 የተቀናጀ የተፋሰስ ልማት የዚህ የተፋሰስ ልማት ተጠቃሚዎቹ እኛው ስለሆንን ነዋሪው ስለሆነ ከመቼውም ጊዜ በላይ መርሃ ግብር ሳይሆን ይህ ዛሬ አካሄደን ነገ የምናቆመው ሳይሆን በዘላቂነት ቀጣይነት ባለው መንገድ እየሰራን የመኖራችንን ዋስትና የምናረጋግጥበት የምግብ ዋስትና የምናረጋግጥበት ሰዎች በሚኖሩበት አካባቢ ሳይፈናቀሉ ሳይሰደዱ በሚያመርቱት ምርትም ደግሞ ከራሳቸው አልፎ ለገበያ የሚያቀርቡበት እድል የሚፈጥር ስለሆነ የተቀናጀ የተፋሰስ ልማት መስራት ማልማት ምርጫ ሳይሆን ግዴታችን ነው። ሌላኛው ከዚሁ ጋር አቀናጅተን ዛሬ በይፋ የምናስጀምረው የበልግ አዝመራ ማስጀመሪያ መንግስታችን በተለይም የብልጽግና መንግስት በአገር ደረጃ ስንዴን ከውጪ አናስገባም፣ ከዚህ በኋላ ተረጅነት ይብቃ፣ ህዝባችን መሬታችን ምቹ አየር እያለን ከውጪ ስንዴ ያስገባን ከዚህ በኋላ ልመና ይብቃ በሚል ባለፉት ተከታታይ 6 እና 7 ዓመታት የተሰሩ ስራዎች በከፍተኛ ሁኔታ ውጤት ያስመዘገቡና በየደረጃው ያለው ማህበረሰባችን አርሶ አደሮቻችን የከተማ ነዋሪም ከዚህ ተጠቃሚ የሆነ እንደመጣ ሁላችን የምናውቀው እውነት ነው።